ሙቅ ውሃ ሁሌም አይጠቅምም። ልታውቋቸው የሚገቡ 5 የሙቅ ውሃ ጉዳቶች። ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ይዘንላችሁ የቀረብነው ርዕስ ምናልባትም ብዙዎቻችሁን የሚያስገርም ሊሆን ይችላል። እሱም ስለ ሙቅ ውሃ ጉዳቶች ነው። አዎ፣ ብዙ ጊዜ የምንሰማው ስለ ሙቅ ውሃ ጥቅም ነው። ጠዋት ጠዋት በባዶ ሆድ ሙቅ ውሃ ጠጡ፣ ለሆድ መፈጨት ይጠቅማል፣ ቦርጭ ያጠፋል፣ መርዛማ ነገሮችን ያስወግዳል ሲባል እንሰማለን። ይህ በተወሰነ ደረጃ እውነት ነው። ሙቅ ውሃ ጥቅሞች አሉት። ነገር ግን ከመጠን ያለፈ ሙቀት በውስጣዊ አካላችንና በውጫዊ ቆዳችን ላይ ምን አይነት ጉዳት እንደሚያደርስ ስንቶቻችን እናውቃለን? አንዳንዶቻችን ውሃው ካልተንተከተከ አልጠጣም የምንላለን። ዛሬ በሳይንስ የተረጋገጡ ሙቅ ውሃ በመጠጣትም ሆነ በመታጠብ የሚያስከትላቸውን የጤና ጉዳቶች በዝርዝር እንመለከታለን። ከመጀመራችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ መሆኑን አይርሱ። ወደ ዋናው ጉዳያችን እንለፍ። የውስጥ አካል መቃጠልና የኢሶፋገስ ጉዳት ኢንተርናል ስካልዲንግ። የመጀመሪያውና ከበድ ያለው ጉዳት የውስጥ አካል መቃጠል ነው። ውሃው እጅግ በጣም ሙቅ ከሆነ ማለትም ከ60 ዲግሪ ሴንቲግሬድ በላይ ከሆነ አፋችንን፣ ምላሳችንን እና ጎሮሮአችንን ሊለበልብ ይችላል። ነገር ግን ዋናው አደጋ ያለው ኢሶፋገስ ወይም የምግብ ቧንቧችን ላይ ነው። አፋችን በትንሹም ቢሆን ሙቀትን የመቋቋም አቅም ሊኖረው ይችላል። የምግብ ቧንቧችን ግን በጣም ስስና ለስላሳ ቲሹ ነው። በጣም የፈላ ውሃን ደጋግሞ መጠጣት የምግብ ቧንቧ ህዋሳትን ይጎዳል። ይህ ጉዳት እየደጋገመ ሲሄድ ለረጅም ጊዜ የሚቆይ ቁስለት ሊፈጥር ይችላል። ይባስ ብሎም አንዳንድ ጥናቶች እንደሚያሳዩት እጅግ የሞቀ ውሃን ወይም ሻይን የማዘውተር ልምድ ለምግብ ቧንቧ ካንሰር ተጋላጭነትን ሊጨምር ይችላል። ስለዚህ ውሃው ከመጠጣቱ በፊት ትንሽ መብረድ አለበት። የኩላሊት ጫናና የውሃ ጥም ኪድኒ ስትሬስ ኤንድ ተርስት። ሁለተኛው ነጥብ ከውሃ ጥም ጋር ይገናኛል። ብዙ ላብ ከለበን ወይም ስፖርት ከሰራን በኋላ ሙቅ ውሃ ብንጠጣ ምን ይፈጠራል? ጥማችንን አይቆርጠውም። ሙቅ ውሃ የሰውነትን ሙቀት ይጨምራል። ሰውነታችን ደግሞ የጨመረውን ሙቀት ለማቀዘቀዝ ሲል የበለጠ ላብ ያመርታል። ይህ ማለት በላብ አማካኝነት ከሰውነታችን ብዙ ፍሳሽና ኤሌክትሮላይት ይወጣሉ ማለት ነው። ይህ ሂደት ለድርቀት ሊዳረገን ይችላል። በተጨማሪም ኩላሊታችን በሰውነት ውስጥ ያለውን ውሃ መጠንና የሙቀት መጠንን ለማመጣጠን ተጨማሪ ሥራ መስራት ይጠበቅበታል። ስለዚህ በሞቃታማ የአየር ንብረት ላይ ወይም ስፖርት ከሰራችሁ በኋላ ሙቅ ውሃ ጠጣት አይመከርም። የምላስና የጣዕም ህዋሳት መጎዳት ቴስት በድስ ዳሜጅ። ይህ ብዙ ጊዜ የሚያጋጥመን ነው። የፈላ ውሃን ወይም ሻይን ፉት ስንል ምላሳችንን ያቃጥለናል። ይህ መቃጠል በምላሳችን ላይ የሚገኙትን የጣዕም ህዋሳት ወይም ቴስት በድስን ይጎዳቸዋል። እነዚህ ህዋሳት ከተጎዱ ደግሞ የምንበላው ምግብ ጣዕም አይኖረውም። ጨው፣ ስኳር ወይም ቅመም በትክክል ላይታወቀን ይችላል። ምንም እንኳን ምላሳችን ራሱን በራሱ የመተገን አቅም ቢኖረውም ዘውትር ሙቅ ውሃ የምትጠጡ ከሆነ ግን የመጎዳት እድሉ ሰፊ ነው። የቆዳና የፀጉር ጉዳት በመታጠብ ስኪን ኤንድ ሄር ዳሜጅ። አሁን ደግሞ ወደ ውጫዊ አካላችን እንምጣ። ሙቅ ውሃ ጠጣት ብቻ ሳይሆን በሙቅ ውሃ መታጠብም የራሱ ጉዳት አለው። በተለይ በቀዝቃዛ የአየር ንብረት ሙቅ ሻወር ደስ ይላል፣ ነገር ግን የቆዳ ድርቀት መለዋት። ሙቅ ውሃ በቆዳችን ላይ ያለውን ተፈጥሯዊ ዘይት ናቹራል ኦይልስ ወይም ሴበምን አጥቦ ያስወግዳል። ይህ ዘይት ቆዳችን እርጥበት እንዲያገኝና ለስላሳ እንዲሆን የሚረዳ ነው። ሙቅ ውሃ ሲበዛ ቆዳ ይደርቃል፣ ይሰነደቃል፣ እንዲሁም የማሳከክ ስሜት ይፈጥራል። የፀጉር ጉዳትም ልክ እንደ ቆዳችን ሁሉ የራስ ቅላትም ይጎዳል። ሙቅ ውሃ የፀጉርን ስር ፎሊክልስን ያዳክማል። ይህ ደግሞ ለፀጉር መነቃቀልና ለፎረፎር ይዳርጋል። በተጨማሪም ፀጉሩን ወዙን አጥቶ እንዲደርቅ ያደርጋል። የእንቅልፍ መረበቻ። አንዳንዱ ሰዎች ማታ ለመተኛት ሲሉ ሙቅ ውሃ ይጠጣሉ። ይህ ዘና ለማለት ሊረዳ ይችላል፣ ነገር ግን የጎን ጉዳትም አለው። ማታ ከመተኛታችን በፊት ብዙ ሙቅ ውሃ መጠጣት የሽንት መጠራቀምን ይጨምራል። በተጨማሪም ሙቅ ውሃ የሰውነትን የደም ዝውውርን ስለሚያፋጥን ኩላሊታችን ደምን ማጥራቱን ስራውን በፍጥነት ይሰራል። ይህ ደግሞ የሽንት ምርቱን ይጨምራል።
ስለዚህ ሌሊቱን ለሽንት በመነሳት እንቅልፋችሁ ሊደራረግ ይችላል። መፍትሄው ምንድን ነው? the solution። ታዲያ መፍትሄው ምንድን ነው? ሙቅ ውሃ እንጠቀምም? በፍጹም። ሙቅ ውሃን ሙሉ ለሙሉ ማስወገድ አይደለብንም። ሚስጥሩ ያለው የሙቀቱ መጠን ላይ ነው። ለመጠጣት ውሃው የፈላ ስካልዲንግ ሆት መሆን አይደለበትም። እይለጥን ለብለብ ያለ ወይም ሊውክወርም መሆን አለበት። ጣታችሁን ስትነኩት ካለበለባችሁ ለመጠጣት ተስማሚ ነው። ለብለብ ያለ ውሃ የሙቅ ውሃን ጥቅም ይሰጣል፣ ጉዳቱን ግን ያስቀራል። ለመታጠብ በተለይ ፊታችሁንና ፀጉራችሁን ስትታጠቡ ለብለብ ያለ ውሃ ትጠቀሙ። ሰውነታችሁን በሙቅ ውሃ ከታጠባችሁ በኋላ መጨረሻ ላይ በቀዝቃዛ ውሃ መለቅለቅ የቆዳችሁን ቀዳዎች ወይም ፖርሶችን ለመዝጋትና እርጥበት ለመጠበቅ ይረዳል። ማጠቃለያ በአጠቃላይ ሁሉም ነገር በልክ ሲሆን ነው የሚያምረው የሚባለው። ውሃንም ስንጠቀም የሙቀቱን መጠን መለካት ለጤናችን ወሳኝ ነው። የምግብ ቧንቧችንን ከማቆሰልና ቆዳችንን ከማድረቅ ለመዳን እጅግ የፈላ ውሃን ከመጠቀም እንቆጠብ። እናንተስ ምን አይነት ውሃ ጠጣችሁ ትወዳላችሁ? የፈላ፣ ለብለብ ያለ ወይስ ቀዝቃዛ? ልማችሁን ኮሜንት ላይ አጋሩን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። ለጓደኞቻችሁና ለወዳጅ ዘመዶቻችሁ ሼር በማድረግ ስለ ሙቅ ውሃ ጉዳት ያስጠነቅቁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በቀጣይ በሌላ ጤናማና አስተማሪ ቪዲዮ እስክንገናኝ ቸርን ሰንብት። ጤና ይስጥልን።